በምዕራብ አርሲ ሀገረ ስብከት በደረሰ ጥቃት 13 ኢትዮጵያውያን መገደላቸውን፣ ከ280 በላይ ምዕመናን መፈናቀላቸውንና የ101 ዕድሜ ያስቆጠረውን የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ መቃጠሉን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ ባወጡት የሐዘን መግለጫ አስታውቀዋል። በጥቃቱ ሆሎንቆ፣ ዋቤ እና አስኮ ወረዳዎች ላይ ጥቃት የደረሰ ሲሆን ጥቃቱ ሰኞ ዕለት የተካሄደውን ምርጫ ለማደናቀፍ ይሁን ወይም በሌላ ምክንያት ስለመሆኑ የተለየ ነገር የለም ብለዋል። ጥቃቱ በአስኮ ወረዳ ጠለታ፣ ጫፋና ካሬ ኩፍቴና አካባቢዎች ላይ ያነጣጠረ እንደነበር የዓይን እማኞች ገልጸዋል። በአውሮፓና በአፍሪካ ክፍለ ሀገራት ዙሪያ የሚታዩ ወታደራዊ ፍጥጫዎች ዓለምን ለሌላ ጦርነት ስጋት እየዳረጓት ይገኛል። ሰላም ጤና ይስጥልን። ፈጣንና እውነተኛ መረጃዎችን ወደ እናንተ የምናደርስበት የዓለም መድረክ የዩቲዩብ ቻናላችን ነው። ዛሬ በግንቦት ወር 2018 ማብቂያ ላይ የተሰሙ ሁለት አንገብጋቢ መረጃዎችን ይዘንላችሁ ቀርበናል። ወደ መጀመሪያው ሰበር መረጃችን ስናልፍ በምስራቅ አርሲ ሀገረ ስብከት በደረሰ ጥቃት 13 ኢትዮጵያውያን መገደላቸውን፣ ከ280 በላይ ምዕመናን መፈናቀላቸውንና የ101 ዕድሜ ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ መቃጠሉን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ ባወጡት የሐዘን መግለጫ አስታውቀዋል። በጥቃቱ ሆሎንቆ፣ ዋቤና አስኮ ወረዳዎች ላይ ጥቃት የደረሰ ሲሆን ጥቃቱ ሰኞ ዕለት የተካሄደውን ምርጫ ለማደናቀፍ ይሁን ወይም በሌላ ምክንያት ስለመሆኑ የተለየ ነገር የለም ተብሏል። የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ በበኩላቸው ማክሰኞ ግንቦት 25 የጸጥታ አካላት በአካባቢው መሰማራታቸውና ሁኔታዎች መረጋጋታቸውን ገልጸው ጥቃቱ በአስኮ ወረዳ ጠለታ፣ ጫፋና ካሬ ኩፍቴ አካባቢዎች ላይ ያነጣጠረ እንደነበር የዓይን እማኞች ገልጸዋል። የሟቾች ቁጥር ግን ገና እየተጣራ መሆኑን ለቲክቫ ኢትዮጵያ አስታውቀዋል። የክልሉና የዞኑ ባለስልጣን በበኩላቸው ስለ ጉዳዩ መረጃ እንደሌላቸውና እያጣሩ መሆኑን ገልጸዋል። ወደ ሁለተኛውና ዓለም አቀፋዊ መረጃችን ስንሻገር በአውሮፓና በአፍሪካ ክፍለ ሀገራት ዙሪያ የሚታዩት ወታደራዊ ፍጥጫዎች ዓለምን ለሌላ ጦርነት ስጋት እየዳረጓት ይገኛል። በአውሮፓና በሀያላን ሀገራት መካከል ያለው የጦር መሳሪያ ትንኮሳና የድንበር ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን ታላላቅ የጦር ጥምረቶች ወታደራዊ ዝግጁነታቸውን እያጠናከሩ ነው። በሌላ በኩል እዚያ በአፍሪካ በተለይም በአፍሪካ ቀንድ አካባቢ የሚታዩት ዲፕሎማሲያዊ አለመግባባቶችና የጎረቤት ሀገራት ወታደራዊ እንቅስቃሴዎች ቀጠናውን ወደ ከፋ ግጭት ሊከቱት ይችላሉ የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ እያስነሳ ይገኛል። የተባበሩት መንግስታት መሪዎች የዓለም ሰላም አደጋ ላይ እንዳይወድቅ በተደጋጋሚ ጥሪ ያቀረቡ ይገኛል። ክቡራትና ክቡራን፣ ስለ ሀገር ውስጥና ስለ ዓለም አቀፋዊ ወቅታዊ ሁኔታዎች የነበሩ መረጃዎች እነዚህ ነበሩ። በየቀኑ አዳዲስ እውነተኛና ታማኝ ዜናዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ቪዲዮን ከወደዱት ላይክ ማድረጉን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።